በህልሞ መኪና ሲነዱ አይተው ያውቃሉ? ወይንስ መኪና ውስጥ ሆነው ፍሬን እምቢ ያሉት? ይህ ዝም ብሎ የመጣ ህልም አይደለም። ከጀርባው ትልቅ የህይወት ሚስጥር አለው። መኪናውን እርስዎ በተረጋጋ ሁኔታ እየነዱት ከሆነ በህይወቱ ላይ ሙሉ ቁጥጥር እንዳለዎት እና ግቦ መስመር እየያዘ መሆኑን ያሳያል። ነገር ግን በፍጥነትና በጭንቀት እየነዱ ከሆነ ህይወቱ ከቁጥጥር ውጭ እየሆነ ስለሆነ ቆም ብላ አስብ የሚል የውስጥ ማስጠንቀቂያ ነው። ለመሆኑ መኪናው ላይ ሌላ ሰው እየነዳው እርስዎ ተሳፋሪ ነበሩ? ይህ ማለት የህይወቱን ውሳኔ ወይ ለሌላ ሰው አሳልፎ ሰጥተዋል ወይ ደግሞ ኃላፊነትን እየሸሹ ነው ማለት ሊሆን ይችላል። በጣም የሚያስደነግጠው ደግሞ ፍሬን ወይም ብሬክ ሲያቅተውት ማየት ነው። ይህ በአሁኑ ሰዓት የሆነን ነገር ለመቆጣጠር እየተቸገሩ መሆኑን ያሳያል። መኪናው ከተበላሸ ደግሞ በእቅዶቹ ላይ ጊዜያዊ እንቅፋት ወይም የእረፍት ፍላጎትን ያሳያል። ባጭሩ በህልም መኪና መንዳት የህይወቶ መሪነት ማሳያ መስታወት ነው። ለመሆኑ እርስዎ በህልሞ መኪናውን ወደ ፈለጉት አቅጣጫ እየነዱት ነበር ወይስ መንገድ ጠፍቶቦት? ኮሜንት ላይ አጋሩኝ። ለተጨማሪ የህልም ፍቺ ቻናሉን ሰብስክራይብ ማድረግ እንዳትረሱ።